ልምድ ያካበት ዘረ ሐኪም ዘረህ በስኳር ህመም አስፈላጊነት ላይ አጽንዖት መስጠት እፈልጋለሁ። ሁላችንም የምናውቀው የስኳር በሽታ በጣም ብዙ አይነት እንደ አንድ አይነት ሁለት አይነት እንዳለው ነው። የድካም በጣም አደገኛ ነው፣ ምክንያቱም ብዙ የሚያስቸግሩ ችግሮች አሉት እንደ በክሎ ወይም የቆይታ ችግሮች። ስለዚህም ታካሚዎች ብዙ የአስቸኳይ ሁኔታዎች ይደርሳቸዋል። ሲያልኩ የድካማቸውን መቆጣጠር ሲችሉ አይችሉም ከሆነ ወደ ልብ ሐኪሞች፣ ወደ ኩላሊት ሐኪሞች፣ ወደ ነርቭ ሐኪሞች እና እንኳን ወደ ደም ማሰራጨት ባለሙያ ቀዶ ጥገኞች ይደርሳል። የድካም በጣም በፊት እንዲገናኝ በማስተር የጤና ምርመራ፣ ቤተሰብ የጤና ምርመራ ማጣሪያ፣ የሥራ ቦታ የጤና ምርመራ ማጣሪያ በማድረግ የድካም በጣም በፊት ማግኘት ይቻላል። ከዚያም የድካምህን በትክክል በመፈታት በምግብህ በመጠንቀቅ በእንቅስቃሴ በመስጠት እና በትክክለኛ ተከታታይ በመከታተል የድካም በጣም በቀላሉ ሊቆጠብ ይችላል። እና በተደጋጋሚ የሆኑ መግባቶችና የአደጋ ሁኔታዎች ወደ ከፍተኛ ባለሙያዎች፣ ወደ ልብ ኩላሊት ነርቭ ሐኪሞች የሚደረጉ ጉብኝቶች በትክክለኛ የተቆጣጠረ የድካም አስተዳደር ወይም በትክክል የተቆጣጠረ የደም ስኳር መጠን በማድረግ ሊቀንስ ይችላል። ስለዚህ ለሕዝቡ ልናገር የምፈልገው ነገር የህመማቸው በጣም በቁጥጥራችን ስር እንዳለ ነው። ከምርጥ ምግብ፣ እንቅስቃሴና ትክክለኛ ተከታታይ ጋር የድካምን በትክክል ካቆጣጠርን የድካም እንደ ቤተሰብ እንስሳ ይሆናል። እንደገና የድካምን ካልቆጣጠርን እንደ ዱር እንስሳ ይሆናል። በዚያ ጊዜ የህይወትህ ከኋላ ክፍል ብዙውን ጊዜ በሆስፒታል ላይ ብዙ ሐኪሞችን በማየት ላይ ሊያሳልፍ ይችላል። ህንድ በዓለም ሁሉ ውስጥ የድካም አውራጃ ናት። ስለዚህ በዚህ ላይ መተካት አይገባን። ይህን ነገር በጣም በአንተነት መቀበል አለብን። በትክክል መቆጣጠር አለብን። የድካምንም በትክክል በመቆጣጠር የተሻለ የህይወት ተስፋ ማግኘት እንችላለን። አመሰግናለሁ።